ያልታሰበ የጾታዊ ግንኙነት አደረጋችሁ። ድንገት ኮንዶም ተቀደደ ወይም በስሜት ተገፋፍታችሁ ባልታሰበ ግንኙነት ውስጥ ገባችሁ። አሁን ጭንቀት ውስጥ ናችሁ። የመጀመሪያ ምርጫችሁ ምንድን ነው? 72 ሰዓት የሚባል ድንገተኛ የእርግዝና መከላከያ መድኃኒት ነው አይደል? ግን ቆይ ይቺን ትንሽ ፍሬ ከመዋጥሽ በፊት አንድ ነገር ማሰብ ያለብሽ ነገር አለ። ማንም ፋርማሲስት ወይም መድኃኒቱን የሚሰጡ አካላቶች ያልነገረሽን ከዚህ ቪዲዮ በኋላ በጣም የሚታወቂው በጤናሽ ላይ ጉዳት ሊያደርስ የሚችል እንዲሁም ትልቅ ተጽዕኖ ሊፈጥር የሚችል አንድ ምስጢር በደንብ ታውቂያለሽ። ብዙ ሴቶች ደግሞ ይህን መድኃኒት እንደ ቋሚ ወይም እንደ መደበኛ የወሊድ መከላከያ አይነት አድርጎ እየተጠቀሙ ጤናቸውን ጉዳት ላይ እየጣሉ ይገኛሉ። ዛሬ ግን ይሄ 72 ሰዓት እየተባለ ድንገተኛ የወሊድ መከላከያ መድኃኒት ጉዳትና ጥቅም እና በጤናችን ላይ ያለ አግባብ ከተጠቀምን ምን ሊያመጣ ይችላል የሚለውንም በደንብ በዝርዝር እናያለን። እንዲሁም አብዛኛው ሰው በዚህ ዙሪያ የሚያደርጉ ትልቅ ስህተቶች፣ 3 ስህተቶችን በደንብ እናያለን። በተለይ መጨረሻ አካባቢ 3ኛ ላይ የማሳየው ብዙ ሴቶች ስህተት እየሰሩበት ያለ በጣም ትልቅ ስህተት ነው። በእርግጠኝነት በድፍረት የማወራው ነገር ቢኖር የአብዛኛው ሰው ችግር ከዚህ ጋር ይያያዛል። አብዛኛው ሰው ሳይታሰብ ግብረ ስጋ ግንኙነት ካደረገ በኋላ መሆኛ አቶ የሚደረገው ነገር አቶ ወዲሁ ወደ 72 ሰዓት ይሄዳል። ስለዚህ ይሄ ደግሞ በጤናቸው ላይ ጉዳት ሊያደርስ የሚችል ትልቅ ነገሮች አሉ። እነዚህን ደግሞ በደንብ በጊዜ ካወቅን ለዚህ ችግር ተጋላጭ ልንሆን አንችልም። በጊዜ አንዳንድ ነገር ማወቅ በጣም ጠቃሚ ነገር ነው ብዬ አስባለሁ። አስቀድማችሁ ግን ለዩቲዩብ ቻናል አዲስ የሆናችሁ ከስር የምትመለከቱትን ሳብስክራይብ የሚል ምልክት በመንካት ቤተሰብ ይሁኑ። በየጊዜው ደግሞ እንደዚህ አይነት ጠቃሚ ቪዲዮዎችን ስለምለቅ በየሳምንቱ ስለምለቅላችሁ ቶሎ ቪዲዮ እናንተ ጋር እንድደርስ ደወል ምልክትን በመንካት ኦል የሚለውን መምረጥ እንዳረሱ። ይሄ መድኃኒት ስሙ ኢመርጀንሲ ኮንትራሴፕሽን ይባላል። እንደተለመደው ይሄ በኢትዮጵያ 72 ሰዓት ተብሎ ይጠራል። አብዛኛው ሰዎች ግን ሐኪም ቤት ወይም ፋርማሲ ሄዶ ዝም ብሎ 72 ሰዓት ስጠኝ ይላሉ። ደግሞ ፋርማሲን ባለሙያው ዝም ብሎ መድኃኒቱን ይሰጣል። አብዛኛው ሰው ወስዶ ይውጣል። መቼ ይዋጥ፣ እንዴት ነው ሳይድ ኢፌክቱ የሚባሉት ነገር አብዛኛው ጊዜ አይጠየቁም፣ የተለመዱ አይደሉም። ከዚህ የተነሳ ብዙ ሰው ለከፋ ጉዳት እየተዳረገ ነው። ስለዚህ ይህን ችግር ዛሬ እናስቀርፈዋለን። በአንደኛ ደረጃ መድኃኒቱ እንዴት ይሰራል ወይ መድኃኒቱ እንዴት እርግዝናን ይከላከላል የሚለውን እናያለን። በአንደኛ ደረጃ ኦቭዩሌሽንን ያዘገያል። ይሄ ማለት እንቁላል ከእንቁላል ማምረቻ እንዳይወጣ ያደርጋል። ሁለተኛ ዘር ወይም ስፐርም ሴል ወደ እንቁላል እንዳይደርስ ያደርጋል። ታዲያ ይሄ የ72 ሰዓት የእርግዝና መከላከያ መድኃኒት እነዚህ ሁለት መንገዶችን ተጠቅሞ እርግዝና እንዳይቀር ሲያደርግ ምን ስሜት ሊሰማ ይችላል? አንደኛ የሆድ ቁርጠትና ማቅለሽለሽ። ይህን መድኃኒትን ከወሰድንበት ከ1 እስከ 2 ሰዓት ባለው ጊዜ ሊከሰት ይችላል። ሁለተኛ የደም መፍሰስ ወይም የደም ጠብታ ሊኖር ይችላል። ይሄ ደግሞ በጣም ጊዜያዊ ነው፣ ምክንያቱም ሆርሞን ስለሚረበሽ ነው። ሶስተኛ ወር አበባ ሊዘባ ይችላል። ይሄ ማለት እንግዲህ 1 ሳምንት እስከ 2 ሳምንት ወደፊትም ሊመጣ ይችላል፣ ወደኋላ ሊመጣ ይችላል። ኖርማሊ ወር አበባው እንደ ቀድሞ ላይሆን ይችላል፣ ሊዛባ ይችላል ማለት ነው። አራተኛ ድካም እና ራስ ምታት። ይሄ ማለት የሆርሞን ለውጥ ስለሚኖር የተለያዩ ሰውነት አካላቶች ላይ የተለያየ ስሜት ሊሰማ ይችላል ማለት ነው። አምስተኛ የስሜት መለዋወጥ። ይሄ ማለት በጣም ሊያናድድ ይችላል፣ ሊያስጨንቅ ይችላል፣ በጣም ሀዘን ውስጥ ሊያስገባ ይችላል ማለት ነው። ለመሆኑ ግን ይሄ የ72 ሰዓት የእርግዝና መከላከያ ወይም ድንገተኛ የእርግዝና መከላከያ እንዴት ይሰራል? አሁን ወሳኙ ነጥብ እዚህ ጋር ነው። ደግሞ ይህን ሲሰሙ ትንሽ ሊደነግጡ ይችላሉ። አብዛኛው ጊዜ ሐኪሞች ይናገሩታል። ይህ 72 ሰዓት የእርግዝና መከላከያ 100% ዋስትና ሊሆን አይችልም። አንደኛ ግንኙነት በፈጸሙ በ24 ሰዓት ውስጥ ከዋጡ 95% ሊሰራ ይችላል። ሁለተኛ በ48 ሰዓት ከወሰዱ እርግዝናውን የመከላከል አቅሙ 85% ነው። ሶስተኛ ግንኙነት በፈጸሙ በ72 ሰዓት ከወሰዱ እርግዝናን የመከላከል አቅሙ 58% ነው። ሌላ ምስጢር ደግሞ አለ። ክብደት እየጨመረ በሄደ ቁጥር ሁሉ በዛ ሰው ላይ ፋንክሽናል የመሆን ወይም እርግዝናውን የመከላከል አቅሙ እየቀነሰ ይመጣል። አንዳንድ ሴቶች ደግሞ ክብደታቸው ከፍ ያለ ከሆነ ሐኪሙ ሌላ አማራጭ መድኃኒት ሊያዝ ይችላል። ስለዚህ ሐኪሙን ሳያማክሩ በፍጹም ይህን መድኃኒት አይወሰዱ። ይህ መድኃኒት ደግሞ ግብረ ስጋ ግንኙነት ጊዜ ሊመጡ የሚችሉ ተላላፊ የሆኑ በሽታዎችን በፍጹም ሊከለክል አይችልም።
ታዲያስ መቼ ሐኪም ጋር መሄድ አለብን? አንደኛ ቋሚ ወር አበባ ከሚመጣበት ቀን ከ3 እስከ 4 ሳምንት ወር አበባ የማይመጣ ከሆነ ወይም የሚዘገይ ከሆነ፣ ሁለተኛ የሚያቀለሽልሽ ከሆነ፣ ቶሎ ቶሎ የሚያስተፋ ከሆነ ምናልባት መድኃኒቱ ተባክኖ ሊሆን ይችላል፣ እርግዝና ቀርቶ ሊሆን ይችላል። ሶስተኛ ከባድ ሆድ ህመምና ማያቋርጥ የራስ ምታት ከተሰማት ይቺ ልጅ ወደ ሐኪም ሄዳ ሐኪም ጋር መመካከር አለባት። ታዲያስ ከዚህ ጋር ለተያያዘ ጉዳይ መፍትሄው ምንድን ነው? 72 ሰዓት ኢመርጀንሲ ነው ወይም ድንገተኛ ለሚከሰት ግንኙነት እርግዝና መቅረት ለማይፈልጉ ሰዎች የሚፈቀድ ነው እንጂ እንደ መደበኛ የእርግዝና መከላከያ የሚወሰድ አይደለም። ስለዚህ በድንገት ከብዙ ጊዜ አንድ የሚከሰት ከሆነ ይሄንን መድኃኒት መውሰድ ይመከራል። ደግሞ ኪሎ ወይም ክብደቱ በጣም ከፍ ያለ ሰው ከሆነ በፍጹም መውሰድ አይመከርም። ምክንያቱም የመስራት አቅሙ ዝቅተኛ ስለሆነ ምናልባት ወስደው እርግዝና ተከልክሏል እያሉ እርጉዝ ሆነው ራስዎን ሊያገኙ ይችላሉ። ስለዚህ ቀጣይ ምን ማድረግ አለብን? ስለዚህ ከሐኪም ጋር መመካከር፣ መች ግንኙነት ማድረግ አለብን፣ መች ማድረግ የለብንም የሚለውን የቀን መቁጠሪያ በደንብ አይቶ ምንም ደግሞ የመከላከያ መድኃኒት ሳይወስዱ በቤት እርግዝና እንዳይከሰት የሚያደርጉበት የተለያዩ መንገዶችን መጠቀም በጣም አስፈላጊ ነው። ይህ ቪዲዮ ስኬታማ እንዲሆን ስፖንሰር ያደረጉልን ጦና ኬር ሆስፒታል ነው። ሆስፒታሉ ስለሚሰጠው አገልግሎቶች ሰምተን እንመለስ። መሃል ወላይታ ሶዶ ከተማ ላይ የሚገኘው ጦና ኬር እያለ ሩቅ መጓዝ የለ። ከ23 በላይ ስፔሻሊስትና ሰብ ስፔሻሊስቶች የተደራጀው ጦና ኬር ሆስፒታል ጎራ ሲሉ ሩቅ ተጉዘው ለተጨማሪ ወጪና እንግልት ተዳርገው ያገኙት የነበረውን የሕክምና አገልግሎት የማህበረሰባችን የመክፈል አቅም ባገናዘበ መልኩ በስፔሻሊስትና በሰብ ስፔሻሊስት ሐኪሞች እኛው ዘንድ እንደምታገኙ ስንገልጽ በታላቅ ደስታ ነው። የውስጥ ደዌ ምርመራና ሕክምና፣ አጠቃላይ ቀዶ ጥገና ሕክምና፣ የአጥንት ቀዶ ጥገና ሕክምና፣ የኩላሊት የፕሮስቴትና የሽንት ቧንቧ ቀዶ ሕክምና፣ የነርቭ የአንጀትና የህብለ ሰረሰር ቀዶ ሕክምና፣ የጽንስና የጨቅላ ሕፃናት እንዲሁም የማህፀን ምርመራና ሕክምና፣ የማዋለድ አገልግሎት፣ የጉሮሮ የጆሮ አጠቃላይ ከአንገት በላይ ምርመራና ሕክምና በጦና ኬር ሆስፒታል ያገኛሉ። ራዲዮሎጂ አገልግሎት፣ አጠቃላይ የስነ ደዌ ባዮፕሲ፣ ኤፍኤንሲ ምርመራ በፓቶሎጂ ስፔሻሊስት ጦና ኬር ሆስፒታል። የት ነው አድራሻው? ወላይታ ሶዶ ከአጂፕ ወረድ ብሎ የቀድሞው ሜሞሪስ ሆቴል ቅጥር ግቢ ውስጥ ያገኙናል። ለበለጠ መረጃ በ046 180 7675 ወይም በ0934 46 46 47 ላይ ይደውሉልን። ጦና ኬር ሆስፒታል። ስለዚህ ሐኪሙ ማማከር በፍጹም እንዳረሱ። ቀጣይ ጊዜ ምን ማድረግ አለብን የሚለውን አንዳንድ ወሳኝ ነጥቦችን ይዤ ይመለሳሉ። ከዚህ ጋር ተያይዞ እርግዝና የሚቀርበት ቀናቶች መችና መች ናቸው? እርግዝና የማይቀሩበት ቀናቶች መችና መች ነው? እንደዚህ ደግሞ እነዚህን ሜንስትሬሽን ወይም ፌሬት ከመጣበት ሰዓት ቀን አንስቶ እስከ መቼ ድረስ ብንገናኝ እርግዝና ይቀራል ወይም ከዚህ እስከዚህ ድረስ ከተገናኘን እርግዝና አይቀርም ይቀራል የሚለውን በደንብ በሰፊው ሌላ ቪዲዮ ይዤ ይመጣሉ። ስለዚህ ይሄ ቪዲዮ ከተመቻችሁ ላይክ ማድረግ እንዳረሱ። እንዲሁ ደግሞ ጥያቄ የፈጠረባችሁ ነገር ካለ ይህን መድኃኒት ወስዳችሁ የተለያየ ጉዳት ደርሶባቸው መፍትሄ ያጣችሁት ነገር ካለ ኮመንት ስር መጻፉን እንዳረሱ።